ይመስለኛል። አንዳንድ ሰው እንትን ማለት ነው ሀሳብ ማለት ነው። ለምን እሷ ያለችበት ጊዜ ራሱ ያልመጣ ሰው እሷ ከመተች በኋላ ምን ያደርጋል? ከመጣም ምንም አያደርግም። ስለዚህ እኔ ስለሱ ማውራትም አልፈልግም። ይቅርታ አደርግልኛል። በእውነት ግን መልካም ሰዎች እንዳሉ ሁሉ ልጆቻችሁን ግን ክዳችሁ እንደዚህ የማይሻገሩትን የምትሰጡ አባቶች በእውነት እግዚአብሔር ልባችሁን ይመልስ ነው የምለው። ሁላችንም በእንዲህ አይነት ፈተና ውስጥ ስለምናልፍ ማለት ነው። ካልዲ አሁን ጠዋት ተነስተህ ምንድን ነው የምታደርገው ለልጆቹ? እሷም እያለች እየታመመች ምንድን ነው የምታደርገው? ምግባቸው የሚቋጠር ትምህርት ቤት ነው የሚበሉት? እንዴት ነው የምታደርገው? ከጠዋት ተነስተህ እንዴት ነው ውሎ? እስኪ ንገረኝ። መጀመሪያ ተነስቼ ለእነሱ ቁርስ እሰራለሁ። ከዛ በኋላ ቁርስ ከሰራ በኋላ ለእናቴም ትንሽ አጥሚት እሰራለሁ። ከዛ በኋላ ልጆቹ ሲነሱ እነሱንም በቃ እነሱም ይታጠባሉ። ከተነሱ በኋላ ሲነሱ ዩኒፎርማቸውን ምናምን ለብሶ በቃ ቁርሳቸውን በልቶ ይሄዳሉ ወደ ትምህርት ቤት። ምግብ የምትሰራ ወጥ ምናምን የምትሰራው አንተ ነህ? አዎ እሰራለሁ። የምሰራው እንጀራ ትጋግራለህ? እንጀራም ከን አልጋግርም። ወጥ ነው የምትሰራው? እንጀራ እስኪ ትገዝታችሁ ነው? እንጀራ እንገዛለን። መቼ ነው የለመድከው ወጥ መስራት? እስቲ ሙያ አስተምረኝ። እኔ ሙያ ስለሌለኝ እኔ ሁሉም ነገር ከሳ ነው የተማርኩት። በቃ ያን ጊዜም ከሳ በጣም አልርቅም። በቃ ሁሉ ነገር ስትሰራም ምሳም ሁሉ ነገር ስትሰራም እኔ ነው እቃም ሁሉ ነገር በቃ የማመጣለች እኔ ነኝ። በቃ ከሳ ነው የተማርኩት ሁሉንም ሙያ። ጓደኛ በጣም የቅርብ ጓደኛ እናት ናት? አዎ በጣም አዎ እናቴ ናት ጓደኛ። አይዞህ በጣም ጠንካራ ነህ አልዲ። ያንን ሁሉ መከራ ጊዜ አልፈ ቀላል ነው ማለት አልችልም። ከባድ ነው። ከዚህ በኋላ የምትሄድበት መንገድ ከዚህ በኋላ ገንዘብ የማይተካቸው ብዙ ነገሮች አሉ ብዬ ነው ማሰብ። ገንዘብ፣ ምቾት የማይመልሳቸው ብዙ የህይወታችን ነገሮች አሉና ጓደኛ የሆነች እናትህን ከስራ ማጠፋው እናትን ማጣት በራሱ የሚፈጥሩ ብዙ ነገር አለ። ከዛ ማይፈልገኝ አባት አለ ብሎ ማሰብ፣ ከዛ ደግሞ በ14 ዓመት እነዚህን ሁሉ ልጆች ኃላፊነት ወስዶ መግቦ አብልቶ አጠጥቶ አሳድጎ ማኖር በራሱ ከዚህ በኋላ የሚገጥም ቀላል ጊዜ አይደለም። ግን ጎበዝ ልጅ ነህ አንተ። በዙሪያ እንደነሱ አይነት ሰዎች ከዚህም በኋላ ወደ ህይወት የሚመጡ በርካታ ሰዎች አሉና አሁን እንደምትኖሩበትም ሁኔታ